በአለም ላይ ምርጡ ክለብ የትኛው ነው? ማንቸስተር ዩናይትድ ቀያዮቹ ዲያብሎሶች። Who is the best club in the world? Why you ask me? It's clear. Manchester United, the Red Devils. ገናናው ክለብ ድንገት አቧራውን አራግፎ በአንድ ሳምንት ብቻ የፕሪሚየር ሊጉን መሪና ተከታይ አንበርክኮ ተመልሰናል የሚል መልእክት አስተላለፈ። ማይክል ካሪክና ማንቸስተር ዩናይትድ መድፈኞቹን በማራኪ ጎሎች ጥለው 3 ነጥቡን ብቻ ሳይሆን ታሪካዊ ተቀናቃኝነቱን ጭምር አሸነፉም። በማንቸስተር ደርቢ ሲቲን ፎጣ ያስጣለው ዩናይትድ እስካሁን በኤሚሬትስ ሽንፈት ያልገጠመውን አርሰናልን በሜዳው የመጀመሪያ ሽንፈቱን እንዲጎነጭ አድርጎታል። ማንቸስተር ዩናይትድ አቧራውን አራግፎ ተነሳ። የጠፉት ሬድ ዴቪልስ ተመለሱ። ዩናይትድ የሚከበር የሚፈራ ቡድን መሆኑንም ኤሚሬትስ ላይ ባልተለመደ ድል አተመ። 5 ጎሎች፣ ማራኪም ጎሎች፣ ቁጭ ብድግ የሚያደርጉ ክስተቶች፣ አልሸነፍ ባይነት፣ የተጫዋቾች ብቃትና ስህተት ሁሉ ነገር የነበረው እኔ ማወራው ብቻ ስለ 8 ቁጥሩ የማንቸስተር ዩናይትድ ትሬኳርቲስታ ስለ እርሱ ሁሉ ጊዜ መወራት አለበት የሚያስብለው ለማንቸስተር ዩናይትድ ደም ስር፣ የህይወት መስመር፣ የልብ ምት፣ እስትንፋስ ስለሆነ ስለ ብሩኖ ማውራት ከጀመርን የምናወራው ስለ ክሬቲቪቲው፣ ስለ ፈጠራ ብቃቱ፣ ስለ ማጥቃት ጀብደኝነቱ፣ ሁሉ ቦታ ስለ መገኘቱ፣ ስራውን በደንብ ጠንቅቆ የሚያውቅ ትንፋሽ የማያጥረው ብርታት የማያንሰው እላይታች በማለት ነፃ ሚናን እንዴት መጫወት እንዳለበት ለሌላው የሚያስተምር ይሄም አጠቃላይ አጫዋቱ ደግሞ በአሲስትና በጎል ታጅቦ ራሱ ጥሩ ሆኖ ሌሎችን እንደዚሁ ጥሩ እንዲጫወቱ የሚያስችል ተጫዋች መሆኑን እየጠቀስን ነው። በዩናይትድ ውስጥ አይደለም በፕሪሚየር ሊግ ውስጥ በአሲስት በዚህ ሰዓት ላይ የቅርብ ተወዳዳሪ እንኳን አጥቷል። የጎል እድል ፈጠረ በሚለው ወደ 100 እየተጠጋ ነው በዚህ ሲዝን። የብሩኖ ሲዝን ለኔ ፕሪሚየር ሊጉ ቤስት ተጫዋች ነው ብሩኖ በዚህ ሲዝን። በተለይ በቅርብ ጊዜ በተለይ ደግሞ የበለጠ አድቫንስድ ቦታ ላይ ሲጫወት እና ለማየትም ያለው ቴክኒካዊ ጥራት ብቻ አይደለም። በፊት ኮቪድ በነበረበት ጊዜ አንድ ነገር እናይ ነበር። የሆነ ተጫዋቾች ፓስ ሲያደርጉ ይሰማ ነበር ቅብብላቸው እና ቴክኒካል የሆኑ ተጫዋቾች ኳሱን ሲመቱ ኳሱ የሚያወጣው የሆነ ድምጽ አለ። ቴክኒካል ክላሪቲ ይባላል። አሁን ያንን ክሮስ ሲያደርግ ስፒን ይባላል። ኳሱን ከአብዛኞቹ ተከላካዮች ከፍ ማድረግና ለአንድ ተጫዋች ማድረስ አለብሽ፣ ግን ደግሞ ትንሽ የመውረድ አለበት። ትራጀክተሪው እንደዚህ ሄዶ እንደዚህ ወደ ላይ ወጥቶ ዝቅ እያለ መምጣት አለበት። ብሩኖ አንደኛ ባለው ነፃነት ምክንያት ነው እዛ ቦታ ላይ የተገኘው፣ በሚሰጠው ነፃነት ምክንያት። አሁን አንዳንድ በጣም ስትራክቸርድ የሆኑ ቡድኖች ውስጥ ተጫዋቹ ምናልባት እዛ ጋር ላይ ይገኝ ይችላል። ካሪክ የሰጠው ላይሰንስ የሰጠው እድል እና የዴቪድ ቤካም አይነት ክሮስ ነው። ቤካም ግራጁን እንደዚህ አወናጭፎ በቀኝ እግሩ ክሮስ የሚያደርጋቸው ክሮሶች ነበሩ። ልክ የዴቪድ ቤካምን አይነት ክሮሶች የሚመስል ነው። ሜቢ በእግር ኳስ የቤካምን ያህል ክሮሰር